በእግዚአብሔር እጅግ የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ዩቲዩብ ላይ ከተገናኘን በጣም ረጅም ጊዜ ሆኖናል አውቃለሁ። ተከታታይ ትምህርት ለመጀመር ኦልሬዲ አስበን ነበር እንደምታውቁት። ነገር ግን ቪዲዮ የምሰራበት ቦታ ይሄ አሁን የምታዩት ይሄ ቦታ እንኳን ሴትአፕ ኤቭሪ ታይም ማድረግ ይፈልጋል፣ ለሌላ ነገር የምጠቀምበት ፕሌስ ስለሆነ ማለት ነው። ስለዚህ በስቴብል የሆነ ቦታ ቢውል ለማድረግ እየሞከርኩ ነው። እሱ ልክ እንዳለቀልን ያለማቋረጥ በተከታታይ እንድንጨርስ ነው። ትምህርቱን ተዘጋጅቼ ኦልሞስት ጨርሻለሁ። ነገር ግን ያው ኮንሲስተንትሊ ለመቀጠል በሚል ነው ሆልድ ያደረግኩት። እንቀጥላለን። ዛሬ ግን እግዚአብሔር ባለፉት ወራት ልቤ ውስጥ በጣም ያጎላውን በጣም ያተለቀውን አንድ ሀሳብ ይዤላችሁ ቀርባለሁ። እግዚአብሔር በዚህ ቃል ገስጾኛል። እግዚአብሔር በዚህ ቃል አጽናንቶኛል። እግዚአብሔር በዚህ ቃል ለሚቀጥለው መንገድ ተስፋ ሰጥቶኛል። ዛሬ ልባችሁን ከፍታችሁ እንድትሰሙኝ ይፈልጋለሁ። እግዚአብሔር ዛሬም እናንተን በዚህ ቃል ውስጥ ይገስጻችኋል። እግዚአብሔር ያጽናናችኋል። እግዚአብሔር ለሚቀጥለው መንገዳችሁ ተስፋ ይሰጣችኋል። ሰሞኑን ለአገልግሎት በሄድኩበት ቦታም ከጓደኞቼ ጋር ከቤተሰቦቼ ጋር ሳወራው የነበረው የእግዚአብሔር ሀሳብ ነው። ዛሬ ደግሞ እግዚአብሔር መንፈስ እንደረዳኝ ይህንን ሀሳብ ደግመን እናወራለን። በቃ ደግሜ ባወራው ማልጠግበው እግዚአብሔር በጣም ያስገረመኝ ይህንን ነገር እግዚአብሔር ሲያስተምረኝ በጣም የተደነኩበት ነገር ነው። ማታቁት በጭራይ ሰምታችሁ ማታቁት ነገር ላወራ ነው አላችሁ። ነገር ግን እንደምታቁት ይህም ቅዱሱ መጽሐፍ 2000 ዓመት ሙሉ ከዛም በላይ ምናልባት የነበረ መጽሐፍን ደጋግመን እያነበብነው፣ ነገር ግን እግዚአብሔር ድጋሚ ሌላ መገለጥ እየሰጠን ሌላ ብርሃን እየሰጠን ለሚቀጥለው መንገዳችን ዳይሬክሽን ሲሰጠን አሁን ለቆምንበት መንገድ ልክና ልክ አለመሆኑን ሚዛኑን እያሳየን ነው የቆምነው። በዛ መንፈስ አብራችሁኝ እንድትሆኑ ፈልጋለሁ። here I'm not የሆነ የማንንም ልብ ለመንካት የማንንም ልብ ለማስደሰት ለማሳዘን አይደለም ያለሁት። በጣም ትልቅ የአገልጋዮች ፈተና እንደሆነ ያስባለሁ። የሰዎችን ልብ አድሬስ ለማድረግ ሰዎች ተነክተው እንዲስቁ ተነክተው እንዲያለቅሱ ኢሞሽናቸውን አድሬስ ለማድረግ ስንል የምንጠቀማቸው ቃላቶች መድረኮቻችን ላይ እንደበዙ አስተውላለሁ። ጳውሎስ ግን እንደዚህ ይላል፣ እናንተ ጋር ስመጣ በንግግር ብልጫ አይደለም የመጣሁት። ያ ማለት በጣም ጥሩ እየተናገርኩ በጣም ጥሩ ነገር እያወራሁ ኢምፕሬስ ላረጋችሁ፣ ይልቁንስ ይላል መንፈስና ኃይልን በመግለጥ ነው ይላል። ያ የሚያስፈልገን እሱ ነው። የሰዎች የንግግር ችሎታን ለመስማት ቤተክርስቲያን ውስጥ ልንሄድ አይገባም። ዩቲዩብ ገብታችሁ የሆነ ቪዲዮ ክሊክ ስታደርጉ የሰዎች የንግግር ችሎታ የሚታይበት ቃላቱን እንዴት እንደሚሰድሩት እንዴት እንደሚያምር የምንላቸው ሰዎች ለመስማት አይደለም የገባ ነው። እግዚአብሔር መናገር አልችልም በሚለው ሙሴ እንደኔ ያለ ነብይ እስኪል ድረስ ታላቅ ነገር የተደረገበት አገልጋይ የሆነው ጥሩ ተናጋሪ ስለሆነ አይደለም። አንድ ገረድ ማሳመን የማይችለው ጴጥሮስ በአንድ ስብከቱ 3000 እና 5000 ሰው ሲድን የንግግር ችሎታ ሳይሆን አብሮት የነበረው ቅዱሱ መንፈስ እንዴት ፓወርፉል እንደነበር እንዴት ኃይለኛ እንደነበር ምናይበት ነው። ስለዚህ ዛሬም በዛ መንፈስ ፊታችሁ ለመሆን ነው የተጋሁት፣ በፊታችሁም ያለሁት። ዛሬ የማወራችሁን ሐሳብ ቲክቶክ ላይ ባጭሩ ለማውራት ሞክሬያለሁ፣ ለመጻፍ ሞክሬያለሁ። ዛሬ ግን በሰፊው ይህን ሐሳብ ለመማር እንሞክራለን። ዛሬ የምንካፈልበት ሐሳብ እንዲህ በሚል ርዕስ ነው፣ ነፍሴ አትርሺ አስታውሺ። ይህንን ቃል ለልባችሁም በአንደበታችሁም እንድትሉ ትፈልጋለሁ። ነፍሴ አትርሺ አስታውሺ። ለመነሻ እንዲሆነኝ ዘጸአት ምዕራፍ 12ን አብረን እናነባለን። በጌታችን በኢየሱስ ክርስቶስ ስም እንደዚህ ይላል። አዲሱ መደበኛ ትርጉም ነው የማነበው። እግዚአብሔር ሙሴና አሮንን በግብፅ እንዲህ አላቸው፣ ይህ ወር ለእናንተ የወር መጀመሪያ የዓመቱን መጀመሪያ ይሁንላችሁ። ለመላው የእስራኤል ሕዝብ ይህንን ንገሩ። ይህ ወር በገባ በ10ኛው ቀን እያንዳንዱ ሰው አንዳንድ ጠቦት ለቤተሰቡ አንዳንድ ጠቦት ለአባቱ ቤት ያዘጋጅ። ማንኛውም ቤተሰብ ለአንድ ሙሉ ጠቦት ቁጥሩ አነስተኛ ከሆነ በጎረቤት ያለውን ሰዎች ቁጥሩ አስቦ ቅርብ ከሆነው ጋር መካፈል ይኖርበታል። እያንዳንዱ ሰው በሚበላው መጠን ምን ያህል ጠቦት እንደሚያስፈልግ መወሰን ይኖርባቸዋል። የምትመርጡት ጠቦት በግ ወይም ፍየል ሊሆን ይችላል። ነገር ግን ምንም ነውር የሌለበትና 1 ዓመት የሞላው ተባዕት መሆን አለበት። ወሩ በገባ እስከ 14ኛው ቀን ድረስ ጠብቋቸው። በዚያ ምሽት ጀንበር ስትጠልቅ የእስራኤል ሕዝብ ሁሉ ይረዷቸው። ከዚያም ከደሙ ወስደው የጠቦቶቹ ስጋ የሚበላበትን የእያንዳንዱ ቤት ደጃፍ መቃንና ጉበን ይቀቡ። ስጋውን በዚያች ሌሊት በእሳት ላይ ጠብሰው ከመራራ ቅጠልና ካልቦካ ቂጣ ጋር ይብሉት። ጥሬውን ስጋ ወይም ቅቅሉን አትብሉ። ነገር ግን ጭንቅላቱን፣ እግሮቹንና ሆድ ዕቃውን በእሳት ላይ ጠብሳችሁ ብሉት። ከስጋው ተርፎ አይደር።
ያደረ ቢኖር ግን በእሳት ይቃጠል። ስትበሉም ልብሳችሁን ለብሳችሁ በአጭር ታጥቃችሁ ጫማችሁን አድርጋችሁ በትራችሁንም ይዛችሁ በጥድፊያ ብሉት። የእግዚአብሔር ፋሲካ ነው። እኔ በዚያች ሌሊት በግብፅ ምድር ላይ አልፋለሁ፣ ከሰውም ከእንስሳም የተወለደውን የበክር ልጅ ሁሉ እገላለሁ። የግብፅን አማልክት ሁሉ ፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሆንላቸዋል። እኔ ደሙን በማይበት ጊዜ እናንተን አልፋለሁ። ግብፅን ስቀጣ መቅሰፍቱ አይደርስባችሁም። ይህን ቀን መታሰቢያ ታደርጉታላችሁ። በሚቀጥሉት ትውልዶች ሁሉ ቋሚ ስርዓት ሆኖ የእግዚአብሔር በዓል አድርጋችሁ ታከብሩታላችሁ። አጭር ጸሎት እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። በፊት ለመሆን አሁንም እድል ሰጥተህናል። ማርያም መልካም እድል መርጣለች፣ ከእሷም አይወሰድባትም እንደሚል ቃለ መልካሙን እድል የመምረጥ አቅም ሰጠህን። ዛሬ መንፈሳዊ ነገር ለማውራት መንፈሳዊ ነገር ለመስማት በልባችን ውስጥ ይህን ሞላ ስለሰጠህን እድል እናመሰግናለን። እግዚአብሔር ሆይ ዛሬ ምንም ልናይ አልመጣንም፣ አንተን ልንሰማ ነው። ቅዱስ ቃልህን ከፍተህ አስተምረን። በሰማይ ያለ ፈቃድህ በመካከላችን ይሁን። ለእያንዳንዲቱ ነፍስ በሚገባን ቋንቋና በልካችን ቅዱስ መንፈስ እንዲያስረዳን እንጸልያለን። ሁሉ ለክብር ይሁን። ይህን ሁሉ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር ለእያንዳንዱ እስራኤላዊ ወንድ ያዘዘው 3 በዓሎች አሉ። ፒልግሪሜጅ ፊስት የሚባል እስራኤላውያን ሊያከብሯቸው የሚገባ 3 በዓሎች አሉ። ይህ ማለት እስራኤሎች የሚያከብሩት 3 በዓል ብቻ ነው ማለት አይደለም። ይህ ግን ሁሉም እስራኤላዊ አንድ ወጣት ወንድ ልጅ 16 ዓመት ከሆነው ይህን 3 በዓል እንዲያከብር ይገደዳል። ከሀገር ውጭ እንኳን ቢሆን ተመልሶ መጥተው ይህንን በዓል ያከብራሉ። ዳግም 16 ላይ ታገኙታላችሁ። በዓመት 3 ጊዜ በቂጣ በዓል፣ በሰባቱ ሱባኤ መከር በዓልና በዳስ በዓል እርሱ በሚመርጠው ስፍራ በአምላክ በእግዚአብሔር ፊት ይቅረቡ። ማንም ሰው በእግዚአብሔር ፊት ባዶ እጁን አይቅረብ ይላል። ከነዚህ በዓሎች ውስጥ አሁን ያነበብኩት ዘጸአት 12 ላይ ያለው የመጀመሪያው በዓል ነው። ፔሳክ ይባላል። ወይም ደግሞ የቂጣ በዓል የሚባለው ፔሳክ ብለው የሚያከብሩት እስራኤላውያን በዓል ነው። የቂጣ በዓል አሁን ያነበብኩት በዓል ነው። ሁለተኛው በዓላቸው የመከር በዓል ነው። ይህ ሻvuት የሚባለው በዓል ነው። ሶስተኛው በዓል ደግሞ የዳስ በዓል ወይም ደግሞ ሱኮት የምንለው በዓል ነው። እነዚህን 3 በዓሎች ፔሳክ፣ ሻvuት እና ሱኮት እስራኤላዊ ወንድ በዓመት 3 ጊዜ እየወጣ የሚያከብረው በዓል ነው። ታዲያ በዓሉም ሲከበር ያው ዝም ብሎ የሚከበር በዓል አይደለም። እግዚአብሔር ለምን ይህንን በዓል ሰጣቸው፣ ለምን እንዲያከብሩ እንደፈለገ ለማየት ነው የምንሞክረው። ዛሬ መግቢያ ላይ ያነበብኩት ምዕራፍ 12 ላይ ያለው ፔሳክ የሚባለው የቂጣ በዓል አከባበርን ነው። ምዕራፍ 12 ላይ የምናገኘው ይህ የሚያደርጉበት ምክንያት አላቸው። እንዴት እንደሚያከብሩ ለምን እንደሚያከብሩ ይነገራቸዋል። የመከርም የዳስም በዓል እንዴት እንደሚያከብሩ ይነገራቸዋል። ትንሽ ፎከስ ማድረግ የምፈልገው ይሄ ፔሳክ የሚለው በዓል ወይም ደግሞ የቂጣ በዓል ላይ ነው። ጆሮአችሁን በደንብ እንድትሰጡኝ ይፈልጋለሁ። ታዲያ የቂጣ በዓልን ፔሳክን ለምንና እንዴት እንደሚያከብሩት እግዚአብሔር በዘጸአት ምዕራፍ 12 ላይ በደንብ ይናገራል። ይህ በዓል የወሩም መጀመሪያ የዓመቱም መጀመሪያ ይሆንላችሁ ይላቸዋል። በዚህ ወር በ10ኛው ቀን ላይ ሁሉም ሰው በእያንዳንዱ ቤተሰብ አንዳንድ ጠቦት እንዲያዘጋጅ፣ ፍየል ወይም በግ እንዲያዘጋጅ ይነገረዋል። ይህንን ጠቦት ያገኙትን ጠቦት ወይም አጠገባቸው የያዙትን ጠቦት ሳይሆን በጣም ንጹሕ የሆነውን በግ ይዘው እንዲመጡ፣ ከዛ በእነዚህ 4 ቀኖች ውስጥ ከ10ኛው ቀን እስከ 14ኛው ቀን ባለው እንዲጠብቁት፣ ከዛ በኋላ 14ኛው ቀን ሲደርስ የዛለት ማታ ልክ ጀንበር ስትጠልቅ እንዲያርዱት፣ ከዛም ከደሙ ወስደው በጉበኑና በመቃኑ ላይ እንዲቀቡት፣ ከዛም ከገቡ በኋላ ያንን ጠቦት ቤተሰቡ ሙሉ ተሰብስቦ እንዲበላው፣ ሲበላው ዝም ብሎ ረንደምሊ አሁንም እንደ ድግስ ልክኛ ገና ፋሲካ እንደምናከብረው በዓል ዝም ብለው ወስደው የሚበሉት ሳይሆን የሚበሉበትም አበላል እንዳለ ይነግራቸዋል። መጀመሪያው ከመራራ ቅጠል ጋር እንዲበሉት ይነገራቸዋል። ከመራራ ቅጠል ጋር የሚበሉትም ያንን ስጋ ቀቅለውት ሳይሆን እንደዚሁ እንዳለ ተጠብሶ እንዲበላ ይነገራቸዋል። ያ ብቻ አይደለም፣ የሚበሉበት ቂጣ አለ። ያ ቂጣ ደግሞ ምንም አይነት እርሾ ያልገባበት፣ ምንም አይነት እርሾ ያልተቀላቀለበት የዛኑ ቀን የተቦካ ቂጣ ተጋግሮ አብሮ እንዲበላ ይነገራቸዋል። ያ ብቻ አይደለም፣ ምሽት ስለሆነ ዝም ብላችሁ ተኝቻችሁ ተንጋላችሁ ተቀምጣችሁ እንድትበሉት አይደለም። ነገር ግን ልብሳችሁን ለብሳችሁ በአጭር ታጥቃችሁ ጫማችሁን አድርጋችሁ በጥድፊያ በችኮላ እንድትበሉ ትፈልጋለሁ ይላቸዋል። ምን አይነት በዓል ነው? በዓል ሲያከብሩ መቀቀል የማይችሉት ስጋ ሊጠብሱት ብቻ የሚገባ እንዲያጣጥሙት ሳይሆን በመራራ ቅጠል እንዲበሉት። ያ ብቻ አይደለም፣ በእርሾ በተጋገረ ዳቦ ሳይሆን እርሾ በሌለበት እርሾ ባልገባበት ቂጣ የሚበላ፣ ከዛ በኋላ ደግሞ ልብስ ለብሶ በአጭር ታጥቆ ጫማ አድርጎ እየተጣደፉ መብላት። ምን አይነት በዓል ነው? እግዚአብሔር ምን ያደርግለታል? እንደዚህ አይነት ውስብስብ በዓል ለምንድን ነው የሰጣቸው?
እግዚአብሔር ይህን ሁሉ የሰጠበት ምክንያት ዝም ብሎ አልነበረም፣ ምክንያት ነበረው። የመጀመሪያ እንደምታውቁት ሁላችንም እንደምናውቀው መጀመሪያ ማድረግ ያለባቸው የዛለት መስዋዕት የሚያደርጉትን በግ እንዲመርጡ ነው የሚነገራቸው። ይህ በግ ወይም ፍየል በጣም ንጹህ መሆን አለበት። ያ ማለት ይህ በግ የተፈለገው የዛለት ማታ በግብፃውያን መንደር ስለማልፍ የዛለት ማታ በግብፃውያን መንደር ሳልፍ ከእያንዳንዱ ቤት በኩሩን ወስዳለሁ፣ መታለሁ። እስራኤል ቤት የማይገባው እስራኤል ቤት ይህ ሞት የማይገባበት ምክንያት እነሱ የተለዩ ስለሆኑ ወይም ደግሞ እንዲሁ ስለሚያውቃቸው አይደለም። እነሱን የሚለያቸው በእነሱ ምትክ የሚሞት በግ ስላለ ነው። በእነሱ ፋንታ የተተካ በእነሱ ፋንታ መስዋዕት የሆነ ንጹህ የሆነ በግ ስለነበረ ነው። ያገኙትን ጠቦት ቆንጆ ትልቅ የሚባለውን ጠቦት አይደለም፣ ንጹህ የተባለ ጠቦት ይዘው ይቀርባሉ። ይህ በግ ንጽህናው በእነሱ ፋንታ የተተካ በጣም ንጹህ ነፍስ እንዳለ እንዲያውቁ፣ ቤተሰቡን የተካ ቤተሰቡን ምትክ ሆኖ የቆመ ሌላ ንጹህ በግ እንዳለ እንዲያውቁ፣ ሲያርዱት መስዋዕት ሲያደርጉት እነሱ የሚተርፉት እነሱ የሚድኑት ዘራቸው እስራኤላዊ ስለሆነ ወይም የአብርሃም ዘር ስለሆኑ ሳይሆን ይልቁንስ በእነሱ ፈንታ የተተካ በግ ስላለ በእነሱ ፈንታ የሞተ ሌላ ንጹህ ነፍስ ስላለ፣ ስለዚህ ከዛ ደም ወስደው በበሩ ጉበንና መቃል ላይ ሲቀቡት ይሄ ቤት ኦልሬዲ መስዋዕት የተደረገበት ነፍስ ስላለ እነሱን አይነካቸውም። እስራኤላዊ ባይሆኑ እንኳን ልክ ዘጸአት ላይ እንደምታገኙት አንዳንድ ግብፃውያን ከእስራኤል ጋር ተደባልቀው መትረፍ ችለው ነበር። ምክንያቱም የተረፉት እስራኤላዊ የሆነ ሰውና ያልሆነ ሰውን የሚመርጥ ሳይሆን ይሄ ሞት የሚያልፋቸው በእነሱ ፈንታ የተተካ ሌላ ንጹህ በግ ወይም ንጹህ ነፍስ ስላለ ነው። አዲሱ ኪዳን ላይ በእኛ ምትክ የተተካ ንጹህ በግ አለ፣ ጌታችን ኢየሱስ ክርስቶስ። ምንም ስለሆነን አይደለም፣ ዘራችን እንደ እስራኤላውያንም የሆነ ዘር ክፍል ስለሆነን ሳይሆን በእኛ ፈንታ የተተካ በእኛ ፈንታ የሞተ ንጹህ የእግዚአብሔር በግ እንዳለ ስናቅ ስናምን ያንን ስንቀበል በሱ ደም ምክንያት ከዘላለም ሞት አምልጠናል። ከዛ ቀጥሎ የተሰጣቸው ትእዛዝ ምንድን ነው? መስዋዕት የሚያደርጉትን ጠቦት ተቀቅሎ ወይም ደግሞ ጥሬውን መብላት አይችሉም። ቅቅል አድርገው ወይም ደግሞ ጥሬ ስጋ አድርገው መብላት አይችሉም። ልክ ለመስዋዕት እንደሚደረገው በእሳት ተጠብሶ ይበላል። ያንን በግ እያገላበጡ ልክ ካምፋየር እንደምናደርገው ምናልባት ያገላበጡ ሙሉን በጉን በእሳት ይጠብሱታል። ሳይቀቅሉት አሊያም በጥሬ ሳይሆን በተጠበሰውን ስጋ ይበላሉ። ለምንድን ነው እንደዚህ እንዲያደርጉ የፈለገው? ልክ እኛ በዓል ላይ እንደምናከብረው ቅቅል እያደረግን ሲፈልግን ቀይ ወጥ እያደረግን እንደምንበላው በግ ሳይሆን በዚህ ፔሳክ በዓል መብላት የሚችሉት የተጠበሰ ስጋ ብቻ ነው። ያ ብቻ አይደለም፣ የሚገርማችሁ ምግቡ በአንድ ቤት ውስጥ መበላት አለበት። ምንም አይነት ስጋ ከቤት እንዳይወጣ፣ ምንም አይነት አጥንት እንዳትሰብሩ ይላቸዋል። ያንን ምግብ እየወሰዱ ጎረቤት አብረው የሚበሉት አይደለም። በቃ ለአንድ ቤተሰብ እንዲበቃ ሆኖ ነው ጠቦቱ መበላት ያለበት። ምናልባት ቁጥራችሁ የሚያንስ ከሆነ አንድ ጠቦት የሚጨርስ አይነት ቤተሰብ ከሌላችሁ ከጎን ካለ ሰው ጋር መርጃ አድርገው አንድ ቤት ውስጥ ነው ስቲል መብላት ያለባቸው እንጂ እየተከፋፈሉ ቆይ እንቆራርጠውና ግማሹን አንተ ትበላለህ የሚባል ነገር የለም። ያ በግ አንድ ቤተሰብ ውስጥ ወይም አንድ ቤት ውስጥ ሙሉ ሊበላ የሚገባ ምግብ ነው። ቀጥታ በጉ በእሳት ውስጥ ሲያልፍ ፍርድን እያመለከተ ነው አይደለ? እሳት ፍርድን ነው የሚያመለክተው። በእነሱ ፋንታ የእነሱን ፍርድ ወይም ደግሞ የእነሱን ቅጣት እየተቀጣላቸው እንደሆነ ያ በግ እንዲያውቁ ቀቅለውት ወይም ጥሬውን ሳይሆን የሚበሉት ሙሉን ነው የሚያቃጥሉት። አጥንቱ አይሰበርም ሲል ዮሐንስ ወንጌል ምዕራፍ 19 ላይ አይደለ? ከአጥንቱ አንድም አይሰበርም የተባለው ቃል ተፈጸመ እንዳለ የክርስቶስም አጥንት አልተሰበረም አይደለ? ለእኛም መስዋዕት የሆነልን በግ እዚህ ጋር መስዋዕት የሆነላቸውን በግ አጥንቱ እንዲሰበር እግዚአብሔር አልፈቀደም። ሳይቆራረጡት የበጉ ማንነት ቶታሊ ሳይጠፋ ያ ሙሉ በግ ነው መስዋዕት ተደርጎ እንዲቀርብ የሚፈለገው። ከዛ ቀጥሎ ግን በጣም የሚያስገርም ሌላ ትእዛዝ ደግሞ ይቀጥልላቸዋል። በጉን ከመራራ ቅጠል ጋር ብሉት፣ ከመራራ ቅጠል ጋር ብሉት። የሚያስጨንቅ አይነት ነገር ነው አይደለ? ነገር ግን እግዚአብሔር እስራኤላውያንን ግብፃውያን በግብፅ እያሉ ጭቃ በማስቦካት ጡብ በማጠፍጠፍ በእርሻ ውስጥ እያስጨነቋቸው በጣም ከባድ ስራ እንዲሰሩ እያደረጓቸው ህይወታቸውን መራር አረጉባቸው እንደሚል ዘጸአት ምዕራፍ 1 ላይ ምንም እንዳራሩላቸው ዛሬ ያንን መራራ ቅጠል ሲበሉ ካለፈ በኋላ እንኳን ያንን መራራ ቅጠል ሲበሉ ምን ያህል መራር ህይወት እንደነበራቸው በግብፅ የነበራቸው ህይወት ምን አይነት መራር ህይወት እንደነበራቸው እንዲያስቡ እግዚአብሔር ይፈልግ ነበረ። ቀጥሎ ደግሞ ማድረግ ያለባቸው ያልቦካ እንጀራ መብላት ነው። ያልቦካ እንጀራ እንዲበሉ የፈለገው ደግሞ እንደምታውቁት ሊጥ እንዲቦካ እርሾ ያስፈልገዋል። እርሾ ደግሞ በአንድ ቀን የሚዘጋጅ ነገር አይደለም፣ ጊዜ የሚወስድ ነገር ነው። አሁን ግን የምትወጡት በችኮላ ነው። ተዘጋጅታችሁ ሊጥ አብኩታችሁ አሳድራችሁ አይደለም። ዓመት በጠብቀው እርሾ የሌለው ቂጣ በበሉ ቁጥር ምን ያስታውሳሉ? በችኮላ እግዚአብሔር እንዴት አይነት ድንቅ ሰርቶ እንዴት አይነት ተአምር ሰርቶ እባካችሁ ውጡልን ተብለው እስኪለመኑ ድረስ በፍጥነት ከዛ ባርነት እንዴት እንዳወጣቸው እንዲያስተውሉ
የተቦካ ወይም ደግሞ እርሾ ያለበት ሳይሆን የተዘጋጀ ሳይሆን የዛኑ ቀን ጋግረው ወዲያው የሚበሉትን ቂጣ እንዲበሉ እግዚአብሔር ያዛቸዋል። ያ ብቻ አይደለም፣ በዝግጁነት መመገብ አለባችሁ። ቀበቷችሁን አስራችሁ ጫማችሁን አድርጋችሁ በአጭር ታጥቃችሁ ዱላችሁን ይዛችሁ እንድትበሉ ነው የምትፈልገው ይላቸዋል እግዚአብሔር። ምን ይሉታል? ማታ ላይ ጀንበር ስትጠልቅ በዓል አክብሩ ተብለው በማታ ዝንጥ ብለው ሱሪያቸውን አድርገው ጫማቸውን አድርገው ዱላ ይዘው መንገድ እንዳለበት ሰው ጫማ አድርገው የሚበሉበት ምክንያት ምንድን ነው? እግዚአብሔር ያንን በየዓመቱ ባከበሩ ቁጥር ያ ማለት የዛለት ማታ እነሱ ሊተኙ አይደለም፣ የዛለት ማታ እግዚአብሔር ነፃ እንደሚያወጣቸው ነግሯቸዋል። ስለዚህ ተዘጋጁ። ልብሳችሁን አድርጋችሁ በአጭር ታጥቃችሁ ጫማችሁን አድርጋችሁ በትራችሁንም ይዛችሁ እንደሚወጣ ሰው ነው መሆን ያለባችሁ። እምነታቸውን ነው የሚያሳየው። ምንም አልሆነም፣ ምንም በሌለበት ምንም ነገር ሳያዩ ቀኑን ሙሉ ሲሰራ የዋለ ሰው ማታ መተኛት ነው ያለበት አይደለ? ነገር ግን ነገ ነፃነት እንዳለ አውቀው እምነታቸውን የሚያሳዩት አለባበሳቸው፣ አያያዛቸው፣ አቀማመጣቸው ያስታውቃል። ለሚቀጥለው መንገድ እንደተዘጋጁ፣ ለሚቀጥለው መንገድ ሬዲ እንደሆኑ እንዲያውቁ ይፈለጋል። በየዓመቱ ይህንን በዓል ሲያከብሩ ልክ እንደዚህ አድርገው ነው ከዛ ያስታውሳሉ። ይህ ማለት የሚቀጥለው ቀን ማለዳ መንገደኞች ናቸው፣ ከባርነት ነፃ የሚወጡበት መራር ከሚሉት ህይወት ወጥተው እግዚአብሔር ወደ ነገራቸው ተስፋ የሚጓዙበት ቀን ነው። ስለዚህ እንደዚህ እንዲያደርጉ እግዚአብሔር ይፈልጋል። እንደነገርኳችሁ ይህ በዓል የዛለት ብቻ የሚያከብሩት አይደለም፣ በየዓመቱ የሚያከብሩት በዓላቸው ነው። ታዲያ እግዚአብሔር ባለባበሳቸው፣ ባመጋገባቸው፣ በሚበሉት ነገር፣ በእያንዳንዱ ነገር ውስጥ ምን ውስጥ እንደነበሩ እግዚአብሔር ከምን ውስጥ እንዳወጣቸው፣ ምን ቦታ እንደነበሩና እግዚአብሔር ወደ ምን እንደወሰዳቸው፣ አሁን ያሉበት ቦታ የትም ይሁን የዛለት ማታ ግን ሁሌ ፔሳክ በዓል ላይ 14ኛው ቀን ላይ ልክ እንደዚህ ያከብራሉ። በጋቸውን ይዘው ልብሳቸውን ለብሰው መራራ ቅጠል ይዘው እርሾ ያልገባበት ቂጣ ይዘው እንደዛ ነው በዓላቸውን የሚያከብሩት። ምክንያቱም እግዚአብሔር ያደረገላቸውንና የሰራላቸውን በጭራሽ እንዲረሱ አይፈልግም። ታዲያ የዛለት ማታ እንደተባሉት ያደርጋሉ። እግዚአብሔር በጣም በጸናች ክንድና በታላቅ ኃይል እስራኤልን ከግብፃውያን አወጣቸው፣ ነፃ አወጣቸው። እየለመኗቸው በቃ አውጡልን፣ ከዚህ በኋላ ከቆያችሁ ሁላችንም ነው የምናልቀው እስኪሉ እስራኤል ቤት አንድም ሰው ሳይሞት ያንን ደም ጉበኑንና መቃኑን የቀባ ሰው ሁሉ ከዛ ሞት ተረፈ። እግዚአብሔር እስራኤልን በትልቅ ትድግና ታደጋቸውና ወጡ። ታዲያ እንደምታውቁት ብዙም አልቆዩም። ገና ትንሽ እንደሄዱ መንገድ እንደጀመሩ ፈርዖንም ስለለቀቃቸው በጣም ተጸጸተ። እነሱም ለመጓዝ ሲፈልጉ ከፊት ለፊታቸው በጣም ትልቅ ባህር ፊት ለፊታቸው ተጋረጠ። ያን ጊዜ እንደዚህ ያሉ፣ ሙሴ ከግብፅ ያወጣህን በግብፅ መቃብር ስለሌለ እኛን በምድረ በዳ ልትቀብረን ነው አሉ። እግዚአብሔር ያን ሁሉ ድንቅና ተአምር ለእስራኤል አሳይቶ እዚህ ያደረሰን እዛ መቃብር ስለሌለ እዚህ ምድረ በዳ እንድንቀበር ነው አሉ። ያን ሁሉ 10 ተአምራት አይተው በመጨረሻም ደግሞ ይህን የመሰለ ትድግና እግዚአብሔር አሳይቷቸው፣ ነገር ግን ፊት ለፊታቸው ቀይ ባህር ሲቆም ከጀርባቸው ፈርዖን ሲመጣባቸው አሃ የመጣ ነው ልንሞት ነው አሉ። እግዚአብሔርን ምን ያህል እንደሚያሳዝነው አስባችሁታል? ያን ሁሉ ተአምር ያደረገላቸው እግዚአብሔር ሊገላቸው እንደሆነ ሲያስቡ፣ እግዚአብሔር ግን ለሙሴ በትርህን አንሳ አለው። በትሩን በባህሩ ላይ ሲያደርግ ቀይ ባህር ለሁለት ተከፈለ፣ በደረቅ ተሻገሩ። በዛ በተሻገሩበት ፈርዖን መጥቶ ሊያልፍና መልሶ ሊይዛቸው ሲሞክር እስራኤልን ያሻገረው ያ ደረቅ ምድር ፈርዖንን ግን መልሶ ዋጠው። እስራኤላውያን በጣም አሁንም በታላቅ ክንድ ተሻገሩ። ከተሻገሩ በኋላ እንደዚህ ብለው ዘመሩ፣ እግዚአብሔር ተዋጊ ነው እውነትም አሉ። የእግዚአብሔርን ጦረኝነት አዩ። እግዚአብሔር ምንም አይነት ጦር ሳይመዙ ምንም አይነት መሳሪያ ሳያወጡ በጭራሽ በአቅም ሊመጥኗቸው የማይችሏቸው በተአምር ሊወዳደሯቸው የማይችሏቸውን ህዝቦች ዊን አድርገው ተሻግረው አለፉ። እግዚአብሔርን አመሰገኑ፣ ዘመሩ። የእስራኤል መዝሙር ግን ብዙም አይቆዩም። አሁንም ትንሽ መንገድ እንደሄዱ አንዳች ነገር ሲያጋጥማቸው በቃ ልንሞት ነው ይላሉ። በቃ ልትገሉን ነው፣ በቃ እግዚአብሔር ያወጣን እዚህ ሊገለን ነው ይላሉ። እግዚአብሔር ታምራት የሚያሳያቸው ባህር እየከፈለ የሚያሻግራቸው እግዚአብሔር ያን ሁሉ ድንቅ የሚያደርግላቸው ሊገላቸው እንደሆነ ያስባሉ። ዘዳግም ምዕራፍ 13 እና 14 ላይ ግን እግዚአብሔር እስራኤላውያን ላይ በጣም የተቆጣበትን ነገር ያደርጋሉ። ያ ምንድነው? ሙሴ ለእስራኤላውያን ከእያንዳንዱ ነገድ አንዳንድ ሰው ይመርጥና የሚገቡበትን ምድር ከነዓንን ሰልለው እንዲመጡ ይነግራቸዋል። እነሱም ሰዎች ሄደው ይመጣሉ። ታዲያ ሲመጡ ሪፖርታቸውን በሁለት ከፍለው ይመጣሉ። 10 አንድ ላይ 2 አንድ ላይ ሆነው ይመጣሉ። 10 ተስማምተው በዛ ብለው እንደዚህ ይላሉ፣ የምንገባበት ምድር በጣም ቆንጆ ናት፣ እንደተነገረላት ናት። ነገር ግን የኢናቅ ልጆች አሉ፣ በጣም ትልልቆች ናቸው። በፊታቸው ስንታይ ራሳችንን ስንመዝን እንዳንበጣንን፣ እነሱም ቢሆን እኛን ሲያዩን የሚያዩን ልክ እንዳንበጣ ነው። ይገሉናል፣ በሰይፍ ስለት እንጠፋለን።
ወዮልን አሉ። ሁለቱ ግን አረ በጨራሽ እግዚአብሔር አሳልፎ ይሰጠናል፣ እንደዚህ አይነት የስንፍና ነገር አትናገሩ፣ እግዚአብሔር ከወደደ አሳልፎ ይሰጠናል ይላል ካሌብ። እነሱ ግን በጨራሽ አይሆንም አሉ። እንደውም ኑ መሪ እንምረጥ እና ወደ ግብፅ እንመለስ፣ የግብፅ ባርነት ይሻለናል አሉ። ምን ነው በምድረ በዳ በሞትን ኖሮ እዚህ በሰይፍ ስለት እኛም ልጆቻችንም እንሞታለን አሉ። ያን ጊዜ እግዚአብሔር እንደዚህ ያለ፣ ይህ ሕዝብ እስከ መቼ ይንቀኛል? እነዚህን ሁሉ ታምራት በመካከሉ እያደረግኩ የማያምንብኝ እስከ መቼ ነው? ንቀት፣ እግዚአብሔር ይህንን ንቀት ብሎ ነው የጠራው። መንገዳቸው ላይ የሆነ ነገር ባዩ ቁጥር፣ መንገዳቸው ላይ የሆነ ቻሌንጅ ያጋጠማቸው ዕለት በቃ እንሞታለን ይላሉ። በቃ ይሄኛው ይገለኛል ይላሉ። ትናንት ያለፉበት ተአምር፣ ትናንት ያለፉበት ድንቅ፣ ትናንት እግዚአብሔር የታደጋቸው ትድግና ምንም ፊት ለፊታቸው አይመጣም። ፊት ለፊታቸው የሚመጣው ሞት ነው። ፊት ለፊታቸው የሚመጣው ጥፋት ነው። እግዚአብሔር እስከ መቼ ይንቁኛል አለ። እስከ መቼ ነው ያረኩላቸውን የማያስቡት? የመጡበትን መንገድ እንዴት አያስቡም? ያን ሁሉ ተአምራት በፈርዖን ፊት ሲያደርግላቸው፣ እግዚአብሔር ከሞት ሲያስመልጣቸው፣ ያ ብቻ አይደለም፣ ባህር እንደ ግድግዳ ቆመው በደረቅ ሲራመዱ፣ ከአለት ውስጥ ውሃ ወጥቶላቸው ሲራመዱ፣ ይህን ሁሉ መንገድ ሄደው አሁንም እግዚአብሔር ሊገልን ነው ያወጣን፣ ባርነት ይሻለናል ብለው ተመለሱ። አጠፋቸዋለሁ አለ። ከዚህ በኋላ ይህንን ሕዝብ አልፈልግም፣ እደመስሰዋለሁ አለ። ሙሴ ምልጃ እግዚአብሔር ፊት ይዞ ቀረበ። አረ አምላክ ነበራቸው፣ በታምር አወጣቸው፣ ከዛ ምድረ በዳ ላይ ገደላቸው እንዴት ይባላል? እባክህ እነሱን ከምታጠፋ እኔን ከሕይወት መዝገብ ላይ አጥፋኝ ብሎ በእግዚአብሔር ፊት ማለደ። እስራኤላውያን እስካሁን ድረስ እንደ ሂውጅ ሊደራቸው የሚያዩት፣ ምናልባትም ይህንን ሀሳብ እስራኤል ከመጥፋት ቶታሊ ከምድር ላይ የሚወገዱበትን ምክንያት ስላወጣላቸው ሊሆን ይችላል። በጣም የሚወዱት የሚያከብሩት መሪያቸው ነው ሙሴ። እግዚአብሔር ፈጽሞ እንዳያጠፋቸው በእግዚአብሔር ፊት ለመነ። እግዚአብሔር ግን በጣም ተቆጥቶ ነበር። ስለተናገርከው ቃል ምሕረት አደርግላቸዋለሁ፣ ነገር ግን እንሞታለን አደለ ያሉት? ይሞታሉ። እንደተናገሩት በምድረ በዳ ይሞታሉ። አንዳቸውም አይገቡም። ይልቁን ልጆቻቸው ይገባሉ። ነገር ግን እንገባለን ያሉት ሁለቱ ብቻ ኢያሱና ካሌብ ይገባሉ ይላል። ምናልባት በግምት ከግማሽ እስከ 1 ሚሊዮን የሚጠጋ ሕዝብ የወጣበት 2 ሰው ብቻ ነበር የገባው። ከግብፅ የወጣው ሕዝብ ሳይሆን የልጅ ልጆቻቸው ነበር ወደ ከነዓን ምድር የገቡት። የሚገርመኝ ግን እግዚአብሔር የተናገረውን ቃል ወስዶ ሙሴ ለእስራኤላውያን ሲነግራቸው በጣም ተጸጸትናል። በቃ የእስራኤል ኑሮ እንደዚህ ነው። ወዲያው መሳቅ፣ ወዲያው ማልቀስ፣ ወዲያው በተአምር መገረም፣ ወዲያው ደግሞ መደበት፣ እንደዚህ ነው ህይወታቸው። አሁን በጣም አዝነናል፣ እንደውም አሁን እንወጣና ከነዓናውያንን እንዋጋቸዋለን፣ እናጠፋቸዋለን አሉ። ኖ እንደሱ አይደለም። እግዚአብሔርን ያሳዘናችሁት እናንተ ናቸው፣ በራሳችሁ መንገድ አይደለም እግዚአብሔርን መልሳችሁ የምታስተካክሉት አላቸው። በጭራሽ አንተ አታውቅም፣ እኛ እንሄዳለን አሉ። የራሳቸውን ሰራዊት ይዘው ከነዓንን ለመውጋት ወጡ። በጣም ብዙዎች በዛው ጦርነት ሞቱ። እናንተስ እንዴት ናችሁ? ዛሬ ፊት ለፊታችሁ በጣም ትልቅ ቻሌንጅ የገጠማችሁ ዕለት የምታወሩት ከማጋ ነው? ከፊት ለፊታችሁ ካለ ቻሌንጅ ጋር ወይስ ትናንት እግዚአብሔር ካሻገራችሁ ተአምራት ጋር? የእግዚአብሔር ሐዘን ያለው እዚህ ጋር ነበር። እግዚአብሔርን በጣም ያሳዘኑት በዚህ ነበረ። እግዚአብሔር ንቀውኛል ያለው እንዴት ያረኩላቸውን አያስቡ። ዛሬ ምንም አይነት ነገር ውስጥ ብናልፍ እግዚአብሔር እንድናስብ የሚፈልገው ትናንትናችንን ነው። እግዚአብሔር በተአምራት አውጥቶ ይገለኛል ማለት፣ እግዚአብሔር በድንቅ በተአምራት ትናንት ያሳልፈኝ፣ እግዚአብሔር ከዛ ሁሉ መንገድ በድል ያወጣኝ ሊገለኝ ነው ማለት እግዚአብሔርን መናቅ ነው። ዛሬ ምንም አይነት ቻሌንጅ ፊት ለፊታችሁ ይቁም፣ ምንም አይነት መንገድ ላይ ቁሙ። የምታወሩት ከቻሌንጃችሁ ጋር ከሆነ፣ የምታወሩት አሁን ፊት ለፊታችሁ ካለ ነገር ጋር ከሆነ እግዚአብሔርን እያሳዘናችሁት ነው። ከዛ ይልቅ ወደኋላ ዞር ብላችሁ እግዚአብሔር ያንን ካሻገረኝ፣ እግዚአብሔር ያንን ካሳለፈኝ ለሚቀጥለው መንገድ እምነት ይሆነኛል። ልክ እንደ ኢያሱና ካሌብ ከወደደን ይሰጠናል በሉ። ከወደደን፣ ምክንያቱም ትናንት ስለወደደን ነው ከግብፅ ያወጣን። ትናንት ስለወደደን ነው ባህር እንደ ግድግዳ ይቆመልን። ትናንት ስለወደደን ነው የግብፃውያንን ቤት እንዳለ ሞት ሲወስድ እኛ የተረፍነው እግዚአብሔር ስለወደደን ነው። ስለዚህ እግዚአብሔር ከወደደን አሁንም ይሰጠናል። አዎ ይሄ ነበር ትክክለኛው መልስ። ለዛ እኮ ነው ዳዊት በመዝሙሩ እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም አትርሺ። እግዚአብሔር ያደረገለትን የሚረሳ፣ እግዚአብሔር ያደረገለትን የሚተው ሰው የሚቀጥለው መንገድ ጥፋት ነው። የሚቀጥለው መንገዱ ሞት ነው። ምንም አይነት ነገር ፌስ ቢያደርግ እግዚአብሔር ያደረገለትን የሚያስታውስ ሰው የሚቀጥለውን መንገድ ድል እንደሚያደርግ እርግጠኛ ነው። ዞር ብላችሁ ያረኩላችሁን አስተውሉ እያላችሁ ነው። እግዚአብሔር ያደረገላችሁን ማሰብ ስትጀምሩ ፊት ለፊታችሁ ያለውን ነገር
እንደምታልፉት እርግጠኛ ናችሁ። እግዚአብሔር በተአምር አውጥቶ እንደማይገላችሁ እርግጠኛ ትሆናላችሁ። ለዛ ነበር እግዚአብሔር ሲሪየስሊ 3 በዓሎች እንዲያከብሩ ሲሰጣቸው ምክንያቱ ይሄ ነበረ፣ ዞር ብለው እንዲያስቡ። እግዚአብሔር 3 በዓል ግዴታ ሁሉም እስራኤላዊ ማክበር አለበት ሲል እየተሰበሰቡ በየዓመቱ ምግብ እንዲበሉ ፈልጎ እንዲጠጡ ፈልጎ አይደለም። ነገር ግን በሚያደርጉት በእያንዳንዱ ነገር መራራ ቅጠል እየበሉ በአጭር እየታጠቁ ጫማና ዱላ ይዘው እየበሉ በዓል እንዲያከብሩ እግዚአብሔር ሲፈልግ ምክንያቱ ምንም አልነበረም። ዞር ብለው እንዲያስተውሉ፣ እግዚአብሔር ከየት እንዳወጣቸው እንዲያስቡ፣ እግዚአብሔር ከምን እንዳወጣቸው እንዲያውቁ፣ ያንን ሲያውቁ እግዚአብሔርን ለማመስገን የእግዚአብሔርን ኃይል ለማስተዋል አቅም ይኖራቸዋል። እንደምታውቁት ፔሳክ ብቻ አይደለም በዓላቸው። እንደነገርኳችሁ ሁለተኛው የመከር በዓል አላቸው፣ ወይም ሻvuት የሚሉት። ሻvuት ማለት አዲስ ኪዳን ላይ በዓለ 50 ወይም ደግሞ ጴንጤቆስጤ ተብሎ የተከበረው ሰው ሁሉ ከነበረበት ተሰብስቦ ይህንን በዓል ለማክበር የመጣው በዓል ማለት ነው። ይህም በዓልም የሚያከብሩት ልክ የእህል መከር ከተጀመረበት ከ49 ቀን በኋላ ከ49 ቀን በኋላ ማለት 7 ቀን አንድ ሳምንት 7 ቀን አለው። 7 ሳምንት ስንቆጥር 49 ቀን ይመጣል። ከሱ ማግስት ያለው ቀን ላይ በዓለ 50 የተባለው እሱ ቀን ላይ እስራኤል ሁሉ ካገኘው በረከት እግዚአብሔር ከሰጠው በረከት ይዞ ይመጣል። እግዚአብሔር እንደሆነ የሰጣቸው፣ እግዚአብሔር እንደሆነ የባረካቸው፣ እግዚአብሔር እንደሆነ ፕሮቫይድ ያደረገላቸው፣ ለእግዚአብሔር እውቅና የሚሰጡበት፣ እግዚአብሔር ያደረገላቸውን የሚያስቡበት በዓል ነው ሁለተኛው በዓላቸው ወይም ሻvuት የሚባለው በዓላቸው። ሶስተኛው በዓላቸው ደግሞ የዳስ በዓል ወይም ደግሞ ሱኮት የምንለው በዓል ነው። የዳስ በዓል ማለት ደግሞ ከመከር በዓል በኋላ ወይም ደግሞ ከሻvuት በኋላ የሚከበር ለ7 ቀን የሚከበር በዓል ነው። ምንድነው የሚያደርጉት? ይወጡና ከቤታቸው ምንም አይነት ቪላ ምንም አይነት ቆንጆ ቤት ቢኖራቸው ወጥተው ውጪ ላይ ድንኳን ይሰራሉ። እዛች ድንኳን ውስጥ 7 ቀን ይቆያሉ። ያንን የሚያደርጉበት ምክንያት እስራኤላውያን ከግብፅ ወደ ከነዓን ሲሄዱ የኖሩት በድንኳን ውስጥ ስለነበረ በድንኳን መሆናቸውን እንዲያስተውሉ፣ ያ ማለት ያኖራቸው ወይም ደግሞ ያስጠለላቸው የራሳቸው ጥሩ ቤት ወይም ደግሞ መኖሪያቸው ሳይሆን በድንኳን ውስጥ ያኖራቸው ሕያው እግዚአብሔር እንደሆነ ኢቭን የመጡበትንም መንገድ እንዲያስቡ፣ ያን በዛ በረሃ በዛ ዊልደርነስ ውስጥ ያሳለፋቸው የእግዚአብሔር እጅ እንጂ የእነሱ ቤት እንዳልሆነ እንዲያውቁ በድንኳን ውስጥ እንዲኖሩ ይነግራቸዋል። ስቲል አይሁዳውያን የድንኳንን በዓል ያከብራሉ። ያም ማለት ወጥተው ድንኳን ይሰሩና በዛች ቤት ውስጥ ለ7 ቀን ይቆያሉ። የዚህም ምክንያት ምንም አይደለም፣ አሁንም መንገዳቸውን እንዲያስቡ፣ ትናንት እግዚአብሔር በድንኳን ውስጥ እንዳኖራቸው፣ አሁን ምንም አይነት ቤት ውስጥ ይኖሩ ወጥተው እዛ ውስጥ ሲኖሩ ለካ ትናንት እዛ ውስጥ ነበርን። ከባርነት ስንወጣ በመንገዳችን ላይ በድንኳን ስንኖር እግዚአብሔር እጅ ነበር ለካ ያኖረን። ለዛ ነው እግዚአብሔር ፔሳክንም ሻvuትንም ሱኮትንም እንዲያከብሩ የሚፈልገው፣ የቂጣም በዓል የመከር በዓል የዳስ በዓልን እንዲያከብሩ የሚፈልገው የመጡበትን መንገድ እንዲያስተውሉ ነው። ዛሬም እግዚአብሔር በቃሉ እንደዚህ ነው የሚላችሁ። ልክ ዳዊት እንደሚል ነፍሴ እግዚአብሔርን ባርኪ፣ ምስጋናውን አትርሺ። ምንም አይነት መንገድ ላይ ሁኑ፣ ምንም አይነት ሁኔታ ላይ ሁኑ፣ እግዚአብሔር ያደረገላችሁን ነገር በጭራሽ አትርሱ። ፊልጵስዩስ ላይ እንደዚህ ነው የሚለው አይደለ? በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። በጣም ነው የሚገርመኝ። ሰው ለልመና መጥቶ ምስጋና ምንድን ነው? ሰው ከተቀበለ በኋላ ያመሰግን ይሆናል። ለልመና ግን ምስጋና ምንድን ነው የሚያደርገው? አዎ መጽሐፍ ግን እንደሱ ነው የሚለው፣ ልመናችሁን ከምስጋና ጋር አቅርቡ። ልመና በኩርፊያ፣ ልመና በለቅሶ፣ ልመና ስላለን የሆነ ነገር ስላደረግን አይደለም የምንቀበለው። እግዚአብሔር ፊት ሰው ለመለመን እንኳን ሲመጣ በምስጋና ነው የሚመጣው። የሚያመሰግን ሰው እኮ ዞር ብሎ የሚያስብ ሰው ነው። ስቲል ጥያቄ ያለው ሰው ቆሞ ማሰብ ያለበት እግዚአብሔር ያደረገለትን ነው። እግዚአብሔር ያደረገላችሁን ስታስቡ ጭንቀታችሁን ነው የሚያስወግደው። የጭንቀት ወይ ደግሞ የፍርሃት መፍትሄ ወይም ቁልፉ መጽሐፍ እንደሚነግረን ከምስጋና ጋር ልመናን ለእግዚአብሔር ማሳወቅ። ከምስጋና ጋር ማለት እግዚአብሔር ያደረገላችሁን ታስባላችሁ ማለት ነው። አባቶቻችንን ብታዩ እንደዛ ነው ያደረጉት። ትልቅ ጦርነታቸውን ድል ያደረጉት ዞር ብለው መንገዳቸውን አስተውለው ነው። ዳዊት እዚህ ይላቸዋል፣ ጎልያድን ፊት ለፊቱ አድርገው ስለ ጎልያድ ትልቀት፣ ስለ ጦረኝነቱ፣ ስለ ችሎታው ሲነግሩት ስለሱ ማውራት አይደለም። እሱ ዞር ብሎ እኔ ትናንት የአባቴን በግ ስጠብቅ አንበሳና ድብ ይመጣብኝ ነበር፣ ከዛ በጫጭቅና ጥለው ነበር፣ ገለው ነበር፣ ጠቦቶቼን አስጥል ነበር አለ። ከዛስ በኋላ እግዚአብሔር ከዛ ካስመለጠኝ ይሄን በእርግጥ ያድነኛል አለ። ሁሉም ፊት ለፊቱ ስላለው ስለ ጎልያድ ሲያወራ፣ እሱ ግን ዞር ብሎ ትናንት ያደረገለትን እግዚአብሔርን አስተዋለ። ያን ጊዜ 40 ቀን ሰውን ሁሉ ሲያርበደብድ የነበረውን ጎልያድ በአንድ ጠጠር ወስዶ ጣለው። ሁላችሁ ፊት ለፊታችሁ ካለው ነገር ጋር ማውራት አቁሙ። እግዚአብሔር ምስጋናችሁን ይፈልጋል። እግዚአብሔር ያደረገላችሁ እንድታስቡ ይፈልጋል። ምንም አይነት ነገር ውስጥ ጥለፉ፣ ምንም አይነት ከባድ የምትሉት ቦታ ላይ ሆኑ፣
ትረስት ሚ ይሄኛውን ማለፍ የምትችሉት ያለፈውን መንገዳችሁን ማሰብ ስትችሉ ነው። ይሄኛውን ማሸነፍ የምትችሉት ትናንት እግዚአብሔር እንደዛ አልነበር እዚህ ጋር ሊያድነኝ ነው በሉ። ይልቁን ብዙዎቻችን እንደ እስራኤላውያን ነን አይደለ? ከዛ ታምራት ያመለጥኩት እዚህ ጋር ልቀበር ነው፣ እዚህ ጋር ልሞት ነው እንዴት እንላለን? እግዚአብሔር ያን ሁሉ ድንቅ አድርጎ እዚህ ጋር ሊገለኝ ነው እንዴት እንላለን? መዝሙሮች ነበሩን እኮ እግዚአብሔር አርጎልኝ፣ እግዚአብሔር ባርኮኝ፣ እግዚአብሔር ረድቶኝ፣ እግዚአብሔር አስመልጦኝ ብለን ወስደን አሁን እንደሚገለን እንዴት እንጠረጥረዋለን? ስለዚህ ምስጋናችሁን ሰይጣን እንዲወስደው በጭራሽ አትፍቀዱ። ሰይጣን ምስጋናችሁን ከወሰደው ምንም ነገር ቢኖራችሁ ግድ የለውም። አንድ የራሴ ምስክርነት ላካፍላችሁ። ሀያዎቹ መጨረሻ ላይ እያለሁኝ ነው ለመጀመሪያ ጊዜ መኪና ለመግዛት አስብና ፕላን አረግኩ፣ ጸለይኩ፣ እግዚአብሔር ረዳኝ፣ ያንን ገንዘብ አገኘው። ከዛ ለመግዛት ያው የሚገዛበት ቦታ ከጓደኛዬ ጋር ሄደን ከዛ በጣም የወደድኩትን መኪና መረጥኩኝ። መክፈል ያለብኝም ብር በባንክ አስገባው። ከዛ ደረሰኙን ለባለቤቱ ሰጠሁት። ከዛ መኪናውን ልወስድ ስል ዶክመንት ስጠይቀው ዶክመንቱ ዛሬ የለም እጄ ላይ፣ ስለዚህ ነገ እንሰጥሃለን፣ መኪናውን መውሰድ ትችላለህ አለኝ። እሺ ብዬ በቃ በጣም ደስ ብሎኛል። ግን ያው ሙሉ አይደለም ታውቃላችሁ። አሁን ከዛ በኋላ ዶክመንት የለውም መኪናው ማለት ታርጋ ማውጣት አልችልም፣ ስለዚህ መንዳት አልችልም። ግን አትስ ኦኬ በቃ ብዬ መኪናውን ይዤ ወደ ቤት ገባው። በጣም ደስ አለኝ። ከሳይ ፎር ዘ ፈርስት ታይም ትዊኒ ላይ ሆናችሁ ይህን ነገር አቺቭ ማድረግ በጣም ደስ የሚል ነገር ነው። በኔክስት ዴይ ጠዋት መኪናዬን አየኋት። ነገር ግን ያው ታርጋ ስለሌለኝ እንደተለመደው በታክሲ ነው የሚሄደው። በታክሲ ሄድኩኝ። ከዛ ያ ሰው ይደውልልኛል ብዬ ጠበቁ። ጠዋት ነው ደውልልሃል ያለኝ። እስከ ከሰዓት አልደወለም። ስደውልለት የሆኑ አይነት ምክንያቶች ይሰጠኛል። ከዛ ሆል ዴይ ሳይሰጠኝ አለቀ። ከዛ ኔክስት ዴይ የሆኑ ምክንያቶች 1 ቀን 2 ቀን 3 ቀን እያለ ሄደ። ከዛ በጣም እየተረበሽኩ ጭራሽ እየተናደድኩ መጣው። ሊያስደስተኝ የነበረው ነገር ጭራሽ እየረበሸ መጣ። ከዛ ወደ ሐሙስ አካባቢ ላይ ነበረ። ከዛ እሁድ ደረሰ። ያው እሁድ ደግሞ ዝግ ነው። ከዛ ጠዋት ቸርች ላይ እየሄድኩኝ አንድ እንደዚህ መኪና ሽያጭ ላይ የሚሰራ ሰው የማውቀው ሰው ሄጄ አወራሁት። እንደዚህ ነበር። ከዛ ዶክመንት ስጡኝ ብያቸው ያው አልመጣም ምናምን እያሉኝ እስካሁን ሆልድ አደረጉብኝ ይህን ሁሉ ቀን አልኩት። ከዛ እንዴት ዶክመንት የሌለው መኪና ትገዛለህ? ዶክመንት የለህም ማለት ያንተ መኪና አይደለም፣ በጣም ብዙ ሰው እየተላለለ ነው ምናምን ብሎ ሲነግረኝ በቃ አስቡት፣ የዛለት ቸርች አልነበርኩም። በቃ በሀሳብ ወዲያ ወዲህ ስል በጣም ሳዝን ስረበሽ ዋልኩኝ። ከዛ ኔክስት ዴይ ሰኞ፣ ማክሰኞ፣ ማዕሮብ እያለ ልጁ የሆኑ ምክንያቶች እየፈጠረ አንዴ ስልኩን ይዘጋል፣ አንዴ ስልኩን አያነሳም፣ አንዴ በአካል ሲሄድም አላገኘውም። በቃ የተወሳሰበ መጣ ነገሩ። በቃ በጣም እየተረበሽኩ በጣም እየተናደድኩ መጣው። ዝም ብላችሁ እኔ ቦታ ለመሆን ሞክሩ። መጨረሻ ላይ ከብዙ ጭቅጭቅ በኋላ መኪናውን መልሱልኝ፣ አለመለስንለት። በዛው ብር ሌላ ቦታ ሌላ መኪና ዶክመንት ያለው መኪና አሰጠን። ያው ልጁ እያጭበረበረ ምናምን አልነበረም። ያው ዶክመንት እጁ ላይ ስላልገባ እንዲሸጥለት ቶሎ ሸጠና ያው ዶክመንቱ አልመጣ ሲለው የተፈጠረ ይሹ ነበር። ነገር ግን እኔ ያው በጣም ኤገር ስለነበርኩ በዛ ላይ ቺት ተደርገሃልም ስለተባልኩ ስለተረበሽኩ በቃ ጠዳድፌ ተቀበልኩት። ከዛ መኪናው ታርጋ ያለው ዶክመንት ያለው መኪና ኖረኝ። ታርጋ አወጣንና በኔክስት ዴይ ጠዋት የመጀመሪያ ቀን እንግዲህ ምን አይነት ስሜት ሊኖረው እንደሚችል አስቡ። በጠዋት ተነስቼ ልክ እንደ ኖርማል ቀን ተነስቼ መኪና አስነስቼ ወደ ስራ ሄድኩኝ። ስራ ሄጄ ውዬ ማታ ስመለስ አንድ ነገር ጭንቅላቴ ውስጥ መጣ። ምንም እንዳልተፈጠረ ትናንት ስጸልይበት፣ ትናንት እግዚአብሔር ሆይ ይህን ነገር አሳካልኝ ብዬ በሰዓቱ ለእኔ ቢግ ዲል ስለነበረ በፊት ስጸልይበት የነበረው ነገር እንዴት ነው እንዳመሰግን ያላደረገኝ ብዬ ራሴን ጠየቅኩ። በጣም ነበር የደነገጥኩት። ለካ መሀል ላይ የተፈጠሩት መንገጫገጮች፣ ችግሮች ምስጋናዬን እንዳለ ወስደው መጨረሻ ላይ እጄ ላይ ሲገባ ራሱ ምንም ኤክሳይትመንት የለውም፣ ደስታ የለውም። በቃ ኖርማል ምንም እንዳልተፈጠረ አይነት ነገር ሆኗል። አንዳንድ ሪሌሽንሽፕ እንደዛ አይደለም የሚሆነው። በጣም ብዙ መቧጨቅ ምናምን ይኖረውና ሲወጡ ሲወዱ 3 4 5 ዓመት ተባክኑና ልክ ሲጋቡ ትዳር ውስጥ ገብተውም ኤክሳይትመንት የለውም። ምክንያቱም ጨርሰውታል። በቃ መጨረሻ ላይ አቺቭ ማድረግ የሚፈልጉት ቦታ እኮ ደርሰዋል። ነገር ግን በመንገዳቸው ምክንያት ያንን ደስታ ሁሉ ሰይጣን ስለቀማቸው የደረሱበት ቦታ ራሱ ያስደስታቸው። የዛለት በጣም አዘም ገብቼ ንስሐ ገባው። እግዚአብሔርን አመሰገንኩኝ እንዳዲስ እና ትልቅ ትምህርት ተማርኩ። ለካ ሰይጣን አንዳንዴ ማስቀረት የማይችለውን ነገር ያዘገይና ምስጋናችሁን ይወስድባቸዋል። ከዛ ምስጋና የሌለው ሀብታም፣ ምስጋና የሌለው የሆነ ጸሎቱ የተመለሰለት ምስጋና ቢስ የሆነ ተራ ሰው ያደርጋቸዋል። ያን ጊዜ ምንም ነገር ቢኖራችሁ ለሰይጣን ምኑም አይደለም። ምክንያቱም ካላችሁ ነገር ጋር ሳይሆን ጥያቄው
እናንተ ከእግዚአብሔር ጋር ያላችሁ ህብረት ጋር ነው ሰይጣን ጥያቄው። ስለዚህ ምስጋናችሁን በምንም ተአምር አታስቀሙ። የእግዚአብሔርም ሐሳብ ለእስራኤል ይሄ ነበረ፣ መንገዳቸውን ዞር ብለው እንዲያዩ፣ እግዚአብሔር ያደረገላቸውን እንዲያስተውሉ። ለዛ እኮ ነው በመንገዳችን ሁላችንም አሻራ አለን፣ እግዚአብሔር አላደረገልኝ የሚል ሰው በጭራሽ አይኖርም። ለዛ ነው የአዲስ ክርስቲያን ጌታ በጣም ፈጣን ነው ይባላል። ና ስትሉት ምጥት፣ ስጠኝ ስትሉት ስጥት፣ ክፈተው ስትሉት ክፍት፣ ዝጋው ስትሉት ዝግት ያደርግላችኋል። ይህ ሁሉ እግዚአብሔር አብሯችሁ እንዳለ፣ እግዚአብሔር እንደሚሰማችሁ፣ እንደሚራራላችሁ እንድታስተውሉ ስለሚፈልግ ነው። ነገር ግን ከዛ በኋላ ነገሮች ሁልጊዜ እንደዛ አይቀጥሉም። ለምን? ከዛ በኋላ ከእግዚአብሔር ጋር የምንቆይበት ምክንያት ኦልሬዲ አለን። ዞር ብለን እግዚአብሔር ይህን ካደረገልኝ ብለን የምንቆምበት ምክንያት እንዲኖረን ይፈልጋል። ይህ ነው የዛሬ መልእክቴ። ለነፍሳችሁ እንዲበሏት፣ ነፍሴ አትርሺ፣ አስታውሺ። ትናንት እግዚአብሔር ያደረገለትን የሚያስታውስ ሰው ዛሬውንም ነገውንም ድል የሚያደርገው ሰው ያ ነው። እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። አሜን።